ከ6 ወር በፊት በምስል ላይ የምትመለከቱት ልጅ የእግር ጡንቻው ይህንን ይመስል ነበር። ይህንን እግሩን ለማሻሻል ብሎ ያልሞከራቸው ስፖርቶች የለም፣ ለመስራት ያላደረገው ምንም ነገር የለም። ሁሉንም መስራት ያለበትን ነገሮች መስራት ይችላል። ጥፋቱ ምንድነው? የሰራቸው ስፖርቶች ትክክል አልነበሩ። ራሱን ልጅ ደግሞ አሁን ተመልከቱት። ይሄ ምስል ላይ የምትመለከቱት ልጅ አንድ አይነት ጄኔቲክስ ነበረው፣ አንድ አይነት አቋም ነበረው። ነገር ግን እኔ የምነግራችሁም እነዚህን የ15 ደቂቃ ወርካውቶች ብቻ በመጠቀም እግሩን ከቅድሙ ወደ አሁኑ መቀየር ይችላል። እናንተም ቁምጣ አድርጋችሁ በቀጫጫ እግራችሁ መሳቀቅ ከሰለቻችሁ አሁን የምነግራችሁን ነገር በደንብ አዳምጡ። ምክንያቱም በቀጣይ 7 ወይም 8 ደቂቃዎች ውስጥ የአንድን ሰው እግር እንዴት መቀየር እንደምንችል በደንብ ዝርዝር አድርጌ ያቀርብላችኋለሁ። የፊት ሀበሻ ተከታይ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ወደ ወርካውቶቹ ዝም ብዬ ከመግባቴ በፊት ሁላችሁም አንድ መረዳት ያለባችሁ ነገር አለ። የታችኛው የእግር ጡንቻችሁ ወይም ደግሞ ካልፍ ብለን የምንጠራው ለምን እንዳላደገ ማወቅ አለባችሁ። እንዴትም እንደሚያድግ መረዳት ይኖርባችኋል። አብዛኛው ስፖርተኛ ካልፍን እንደ ተቀያሪ ወይም ደግሞ በኋላ የሚሰራ ስፖርት አድርጎ ነው የሚያስበው። ከባድ የሚባሉ ስፖርቶችን ሰርቶ ከጨረሰ ከዛ በኋላ ካልፍ ሰራለሁ ብሎ ነው የሚያስበው። ይሄ ግን ትክክል ያልሆነ አስተሳሰብ። ምክንያቱም ካልፍ ብለን የምንጠራው መስልም እንደ ሌሎች የሰውነታችን አካሎች ወይም ደግሞ ጡንቻዎች ራሱም ጡንቻ ነው። ስለዚህ የትኛውም ጡንቻ ደግሞ ትክክለኛውን አቴንሽን ካልተሰጠውና ትክክለኛውን ወርካውት ካላገኘ በፍጹም ሊያድግ አይችልም። ካልፍ ብለን የምንጠራቸው መስሎች ለኢንዱራንስ የተሰሩ ናቸው። ካልፎቻችን በየቀኑ የምንሰራባቸው በየቀኑ የምንራመድባቸው መስሎች ናቸው። እነዚህ መስሎች ደካማና የሳሱ ሆኑ ማለት ቀን ተቀን የምናደርጋቸውን አክሽኖች እንዳናከናውን ያደርጉናል። ከዛ በተለየ ደግሞ የእግር ስራ ብለን የምንሰራቸውን ስኳት፣ ዴድሊፍት ብለን የምንሰራቸውን ኤክሰርሳይሶች በትክክለኛው መንገድ እንዳንሰራ ያደርጉናል። ምክንያቱም ካልፋችን ትንሽ ጉልበት ያለው ከሆነና በጣም የደከመ ከሆነ እነዚህን የነገርኳቸውን ከባድ የሚባሉ ወርካውቶችን ለማከናወን እንዲከብድብን ያደርጉታል። በካልፍ የእግር ጡንቻችን ውስጥ ሁለት መስሎች አሉ፣ ጋስትሮኒመስ የሚባልና ሶሊየስ የሚባል። አብዛኛው ሰው ወይም አብዛኛው ስፖርተኛ ብዙ ጊዜ አዘውትሮ ትሬን የሚያደርገው ጋስትሮኒመስ የምንለውን የካልፍ መስል ነው። ሶሊየስ የሚባለው ውስጥ የሚገኘው ጠንካራ የሆነ ካልፍ እንዲኖረን የሚያደርገውን መስል ግን አብዛኞቻችን እንዘለዋለን ወይም አዘውትረን አንሰራው። ይሄ ሶሊየስ ብለን የምንጠራው ካልፍ ውስጥ የሚገኘው ክፍል ደግሞ አብዛኛውን የካልፋችንን መስል የሚሸፍነው ነው። ማለትም ካልፋችን ውስጥ ከሚገኙ ክፍሎች ትልቁን ክፍል የሚይዘው ሶሊየስ የሚባለው ነው። ይህንን መስል ትሬን አለማድረግ ደግሞ ትልቅ ጉዳት እንዳለው በቀላሉ መረዳት እንችላለን። የካልፍ ኤክሰርሳይሶችን ስንሰራ ሙሉ ለሙሉ መስራት ይኖርብናል። ማለትም እያንዳንዱን እንቅስቃሴ በፉል ሬንጅ መስራት ይኖርብናል። ለምሳሌ የሆነ ኤክሰርሳይዝ እየሰራ እስከ ግማሽ ሰርተን የምናቆም ከሆነ፣ ትናንሽ ድግግሞች ብቻ የምንሰራ ከሆነ ይሄ ትክክለኛው አሰራር አይደለም። አንድን ወርካውት ስፔሻሊ ደግሞ ከካልፍ ጋር የተገናኘ ወርካውት ከሆነ ሙሉ ለሙሉ ካልፋችን በደንብ እስኪሰማው ድረስ ሙሉ ሬንጁን ጨርሰን መስራት ይኖርብናል። ያንን ስናደርግ ነው ተስማሚውና ትክክለኛውን ለውጥ ልናይ የምንችለው። ሌላኛው ደግሞ ብዙ ሰው የሚሰራው ስህተት ምንድነው? ቮሊዩም ወይም ደግሞ ብዛት ከድግግሞሽ የሚበልጥ ይመስለው። አሁን የምሰጣችሁን የእግር ጡንቻ ስፖርቶች ልክ ስትሰሩ ማተኮር ያለባችሁ የኪሎ ብዛቱ ላይ ሳይሆን የድግግሞሽ ብዛቱ ላይ ነው። በመጠነኛ ከ8 እስከ 10 ድግግሞሽ አንድ የምሰጣችሁን ወርካውት ሰራችሁ ማለት ብዙ ኪሎ መስራት አይጠበቅባችሁ። ኦሬዲ ማግኘት ያለባችሁን ለካልፋችሁ መሰራት ያለበትን ወርካውትና ድግግሞሽ በተገቢ ሁኔታ አጠናቃችኋል። አሁን ወደ ወርካውቶቹ እንግባ። አሁን የምሰጣችሁን ወርካውት ለ15 ደቂቃ ነው የምትሰሩት። ለ15 ደቂቃ ስትሰሩ ደግሞ በሳምንት ከ2 እስከ 3 ጊዜ መሆን አለበት፣ የተከታታይ ጊዜ መሆን የለበትም። እና እነዚህን የካልፍ ወርካውቶች ስትሰሩ ከፈለጋችሁ ኖርማል የእግር ስራ በምትሰሩበት ጊዜ መጨረሻ ላይ መስራት ትችላላችሁ። ካልፈለጋችሁ ደግሞ ለብቻው አንድ ጊዜ ሰጥታችሁት መስራትም ትችላላችሁ። ለእናንተ ፕሮግራም እንዳይመቸው አድርጋችሁ መስራት የምትችሉት ወርካውቶች አሁን የማቀርብላችሁ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ስታንዲንግ ካልፍ ሬዝ ተብሎ ይጠራል። አሪፍ ጂም ቤት የምትሰሩ ከሆነና ብዙ ዕቃ ያሟላ ጂም ቤት ውስጥ የምትገኙ ከሆነ ስሚዝ ማሽን ያለው ካልፍ ሬዝ ማሽን ያለው ጂም ቤት ከሆነ እሱን ተጠቅማችሁ መስራት ትችላላችሁ። ነገር ግን ያ ማሽን እናንተ ጋር የማይገኝ ከሆነ ኖርማል ባርቤልም ተጠቅማችሁ ይህንን ኤክሰርሳይዝ መስራት ትችላላችሁ። ወይም ዳምፔልም ከፈለጋችሁ መጠቀም ትችላላችሁ። አሰራሩ እንዲህ ነው። እግራችሁን በትከሻችሁ ስፋት ልክ ታቆሙታላችሁ። ከዛ የእግራችሁን አቀማመጥ ለእናንተ እንደሚመቻችሁ አድርጋችሁ ካቆማችሁት በኋላ ባርቤሉን በጀርባችሁ ላይ ትሸከሙታላችሁ።
ከዛን በጣታችሁ ተጠቅማችሁ አንድ ወደ ላይ አንድ ወደ ታች እየተነሳችሁ ካልፋችሁን ታሰሩታላችሁ ማለት ነው። የተሸከማችሁት ኪሎ ግን ለእናንተ ከበድ ያለ መሆን አለበት። ምን ማለት ነው? ያንን ኪሎ ተሸክማችሁ 20 ድግግሞች ከሰራችሁ በጣም ቀላችኋል ማለት ነው። ያንን ኪሎ ስትሸከሙ ቢያንስ ከ8 እስከ 12 ብቻ ነው እንድትሰሩ ሊፈቅድላችሁ የሚገባው። ከዛ በላይ ስትሰሩ በጣም እየከበዳችሁ የሚሆን መሆን አለበት። አለበዚያ የመረጣችሁት ኪሎ በጣም ቀላል ነው ማለት ነው። ከ8 እስከ 12 ድግግሞች የሚያሰራችሁን ኪሎ ከመረጣችሁ በኋላ ቀስ እያላችሁ ካልፋችሁን ማሰራት ይኖርባችኋል። ይህንን ኤክሰርሳይዝ ስትሰሩ ወደ ላይ አንዴ በጣታችሁ ተነስታችሁ ቀና ስታደርጉት ካልፋችሁን ላይ ስኩዊዝ ማድረግ ይኖርባችኋል። ስታወርዱትም በዛው ልክ ቀስ እያለ መውረድ አለበት። ማተኮር ያለባችሁ እንደዚህ አይነት ስፖርቶች ወይም ደግሞ ከካልፍ ጋር የተገናኙ ስፖርቶች ስትሰሩ ማተኮር ያለባችሁ ስኩዊዝ ማድረጉ ላይ ነው። ምክንያቱም ካልፋችን ብዙ ጊዜ የሚሰራው ስኩዊዝ ሲደረግ ነው። ይህንን ኤክሰርሳይዝ ስትሰሩ ለአራት ሴት መስራት ይኖርባችኋል። ነገር ግን እንደሌላው ምስል ይህንን ኤክሰርሳይዞች ስትሰሩ እያንዳንዱ ሴት ተመሳሳይ የሆነ አሰራር አይደለም ያለው። ለምሳሌ የመጀመሪያውን ሴት ወይም ደግሞ ዙር ስትሰሩ 12 ድግግሞች ትሰራላችሁ። 2 ሰከንድ ወደ ላይ እየያዛችሁ ስትወርዱ ደግሞ 1 ሰከንድ እየቆያችሁ ማለት ነው። ሁለተኛው ሴት ላይ ስትገቡ የምትሰሩ ድግግሞች 10 ነው። ነገር ግን 10ን ድግግሞች ስትሰሩ ካልፋችሁን ለ10 ሰከንድ ላይ አካባቢ ላይ ስትደርሱ ስኩዊዝ ማድረግ ይኖርባችኋል። ይሄ ካልፋችሁን የሚያቃጥል ስሜት እንዲሰማችሁ ያደርጋል። ሶስተኛው ዙር ላይ ስትደርሱ ደግሞ 8 ድግግሞች ነው የምትሰሩት። ይህንን ድግግሞች ስትሰሩ ደግሞ ሙሉ ለሙሉ እስከ ላይ መቆየት ላይ ኖርባችሁ ይችላል። 8ቱንም ድግግሞች ፓርሻል በሚባል መልኩ ማለትም ጣታችሁ ሙሉ ለሙሉ ሳይነሳ ፈጠን እያደረጋችሁ ትሰራላችሁ ማለት ነው። አራተኛው ሴት ወይም ደግሞ ዙር ላይ ስትደርሱ ኪሎውን ትንሽ ትቀንሱትና መስራት እስከምትችሉት ድረስ ማለትም እስከ ፌሊየር ድረስ ትሰራላችሁ ማለት ነው። እየከበዳችሁ ሲመጣ ደግሞ እንደገና ትቀንሱትና ያንን ትንሽ ኪሎ ደግሞ እስኪከብዳችሁና እግራችሁ እስኪዝል ድረስ ትሰራላችሁ ማለት ነው። እነዚህን 4 ሴቶች ሰርታችሁ ሲጨርሱ የመጀመሪያውን ኤክሰርሳይዝ አጠናቀቃችሁ ማለት ነው። ሁለተኛ ላይ የሚገኘው ኤክሰርሳይዝ ሲትድ ካልፍ ሬዝ ተብሎ ይጠራል። ይህንን ኤክሰርሳይዝ በደንብ ለመስራት ማሽኑ ሊያስፈልጋችሁ ይችላል። ነገር ግን ማሽኑ ባይኖርም ተተኪ ኤክሰርሳይዞች አሉ። ኤክሰርሳይሱን ለመስራት እንዲህ ነው የምታደርጉት። ቤንች ላይ ትቀመጣላችሁ። ከዛ 10 ኪሎ የሚመዝኑ ጥርሶችን ወይም ደግሞ ፕሌቶችን ታመጡና ጉልበታችሁ ላይ ታስቀምጡታላችሁ። ያንን አድርጋችሁ ካልፍ ሬዝ የሚባለውን ኤክሰርሳይዝ ነው የምትሰሩት። ይህ ኤክሰርሳይዝ ከበድ እንዲላችሁ ጉልበታችሁ ላይ የምታስቀምጡትን ኪሎ እየጨመራችሁ መሄድ ትችላላችሁ። እናም ይህንን ኤክሰርሳይዝ ስትሰሩ 4ቱንም ሴቶች በተለያየ መንገድ መስራት ይኖርባቸዋል። የመጀመሪያውን ሴት 15 ድግግሞች ኖርማል ትሰራላችሁ። ሁለተኛውን ሴት 12 ድግግሞች ትሰራላችሁ። ነገር ግን እነዚህን ድግግሞች ስትሰሩ ካልፋችሁን ወደ ላይ ስታነሱትና ሙሉ ለሙሉ ጣታችሁ ሲነሳ ለ3 ሰከንድ ያህል ካልፋችሁን ስኩዊዝ ማድረግ ይኖርባችኋል። ሶስተኛውን ሴት ደግሞ 10 ድግግሞች ፍጥን እያደረጋችሁ መስራት ይኖርባችኋል። ያ ማለት ነው 3 ሰከንድ እያያዛችሁ ቶሎ ታወርዱታላችሁ፣ እንደገና 3 ሰከንድ እያያዛችሁ ታወርዱታላችሁ። ይህንን ስታደርጉ ሶስተኛውን ሴት ሰርታችሁ የሁለተኛውን ኤክሰርሳይዝ በአጠቃላይ ጨረሳችሁ ማለት ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ሌግ ፕረስ ካልፍ ሬዝ ተብሎ ይጠራል። ይሄ መጨረሻ ላይ የምንሰራው ኤክሰርሳይዝ ስለሆነ ፊኒሸር ተብሎ ይጠራል። ይህንን ኤክሰርሳይዝ ስንሰራ እግራችን ላይ የማቃጠል ስሜት ይሰማናል። ብዙ ጂም ቤት ውስጥ ሌግ ፕረስ ብዙውን ጊዜ ይኖራል። ይህንን ሌግ ፕረስ ከባባድ የሚባሉ ኪሎዎች ላይ ከደራረባችሁ በኋላ ድሮ ሌግ ፕረስ የምትሰሩበትን ማሽን ወይም ኳዳችሁን ለማሰራት የምትጠቀምበትን ማሽን አሁን በጣታችሁ ብቻ ተጠቅማችሁ ካልፋችሁን ታሰሩታላችሁ ማለት ነው። በእግራችሁ ሙሉ ለሙሉ ከገፋችሁት በኋላ ጣታችሁን ብቻ ተጠቅማችሁ ነው ካልፋችሁ የምታሰሩ። ማለትም ያንን ኪሎ የምትገፉት በጣታችሁ ብቻ ነው ማለት ነው። የነገርኳችሁ ነገር በደንብ ግልጽ እንዲሆንላችሁ ቪዲዮ ላይ መመልከት ትችላላችሁ። ይህንን ወርካውት 15 ድግግሞች ፉል ሬንጅ እየሰራችሁ ትሰሩታላችሁ። ከዚያም ሌላ ተጨማሪ 15 ድግግሞች ደግሞ እስከ ግማሽ ወይም ደግሞ ፓርሻል ሬንጅ እየሰራችሁ ትሰሩታላችሁ። ይህንን ሰርታችሁ ስትጨርሱ በሶስተኛው ወርካውት አጠቃላይ ካልፋችሁን ሰርታችሁ ጨረሳችሁ ማለት ነው። እነዚህን 3 ወርካውቶች አንድ ላይ አድርጓችሁ ስትሰሯቸውና በትክክለኛው ፎርምና በትክክለኛው ድግግሞች ከትክክለኛው ኪሎ ጋር ስትሰሩት ካልፋችሁ ላይ የሚያቃጥል ከባድ የሆነ ስሜት ይሰማችኋል። ያ ስሜት ደግሞ ጡንቻችሁ እንደሚለወጥና በደንብ እንደሰራ አንድ ማሳያ ሊሆናችሁ ይችላል። ይህንኑ እንቅስቃሴና ይህንኑ የ15 ደቂቃ ወርካውት በሳምንት ለ2 ቀን ወይም እስከ 3 ቀን ድረስ ከሰራችሁ ካልፋችሁ የማይለወጥበት ምንም አይነት ምክንያት የለውም። በተለይ ደግሞ በቀን ውስጥ ማግኘት ያለባችሁን ፕሮቲን የምታሟሉ ከሆነ ካልፋችሁ ላይ በጣም ፈጣን የሆነ ለውጥ ልትመለከቱ ትችላላችሁ።
እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም ሀሳብ ሆነ አስተያየት በኮሜንት ስር አሳውቁ።